ሰላም ጤና ይስጥልን ውድ የረመጥ ሚዲያ ቤተሰቦች እንደምናላችሁ። ይህ ረመጥ ሚዲያ ነው። የተለያዩ መረጃዎችን ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ ድረስ ቆይታችሁን ከኛ ጋር አድርጉ። ቆይታችሁን ከኛ ጋር ስታደርጉ አዲሱ የመኪና ታርጋ ዋጋ አነጋጋሪ ሆኗል። ከ1.2 ሚሊዮን በላይ ሰዎች በአንድ የቅዳሴ ስነ ስርዓት ላይ መታደማቸው ተገለጸም። የታይዋን ጦር ወደ ቻይና አቅጣጫ ሮኬቶችን አስወነጨፈም። አሜሪካ በኢራን ላይ አዳሯን ከባድ ጥቃት ማድረሷን አስታወቀች። እነዚህንና ሌሎችንም መረጃዎች ወደ እናንተ እናደርሳለን። አብራችሁን ቆዩ። የታይዋን ጦር ወደ ቻይና አቅጣጫ ሮኬቶችን አስወነጨፈም። ከአሜሪካ ተንቀሳቃሽ ሮኬት ማስወንጨፊያ ስርዓት ላይ ነው ሙከራውን ቴፒ ያደረገችው። የዋሽንግተኑ ጥቃት አድራሽና ወዲያውኑ ከኢላማ ውጭ ለመሆን ወደ ሌላ ቦታ የሚንቀሳቀሰው ሹት ኤንድ ስኮት ስርዓት ሮኬቶችን ለማስወንጨፍ ጥቅም ላይ ውሏል ተብሏል። ቀደም ሲልም የአሜሪካው ሂማር ስርዓት በቴፒ ተሞክሮ እንደነበርም መረጃዎች ያሳያሉ። ቻይና ጥቃት ለማድረስ ብትሞክር አጸፋዊ ምላሽ መስጠት መቻላቸውን ታይዋኖች ለማረጋገጥ ያደረጉት ነው ተብሏል። ቻይናንና ታይዋንን በሚለየው የውሃ አካል ላይ ወታደራዊ እንቅስቃሴዎች እየጨመረ መምጣታቸው አዲስ ስጋት በአካባቢው ላይ ፈጥሯል። ስጋቶች በመጨመራቸው ራሳችንን ለመከላከል ጦራችን የተለያዩ ሙከራዎችን ያደርጋልም ብለዋል ታይዋኖች። ቻይና ታይዋንን በቅርቡ ትጠቀልላታለች መባሉን ተከትሎም የሚደረጉ ዝግጅቶች ናቸውም ተብሏል። ቤጂንግ ታይዋን የግዛቴ አካል በመሆኗ ቢቻል በሰላም ካልሆነ በኃይል እመልሳታለሁ የሚል አቋም ይዛለች። ቴፒ ግን ከአሜሪካ ጋር ባላት ብርቱ የዲፕሎማሲ ትስስር ምክንያት ከቻይና የሚመጣባትን ተጽዕኖ ለመመከት ሙከራ ላይ ናት። ታይዋን በ1949 ከዋናዋ ቻይና የቻይና ሕዝብ ሪፐብሊክ በቻይና ሪፐብሊክ ስም በነቺያንግ ካይሼክ አማካኝነት መገንጠሏ አይዘነጋም። አሜሪካም በአንድ ቻይና ፖሊሲ መርህ እንደ ሀገር ቻይናን ስትቀበል ለታይዋን እውቅናዋን ከነፈገች ግማሽ ክፍለ ዘመን ገደማ ሆኗታል። አሜሪካ በኢራን ላይ አዳሯን ከባድ ጥቃት ማድረሷን አስታወቀች። ዋሽንግተን በቶማሃውክ ሚሳኤል ጭምር እስከ ቴህራን አቅራቢያ ጥቃት ማድረሷን በፕሬዝዳንቷ በኩል ገልጻለች። ኢራንም በምላሹ በመካከለኛው ምስራቅ የሚገኙ የአሜሪካን ይዞታዎች መታለች። የኢራን አብዮታዊ ዘብ ኃይል አሜሪካ ጥቃት ማድረሷን ተከትሎ አጸፋዊ ምላሽ ሰጥቻለሁ፣ በሆርሙዝ ሰርጥ 2 መርከቦችን መትቻለሁ ብሏል። የአሜሪካው ማዕከላዊ እዝ ሴንትኮም ራስን የመከላከል ጥቃቱን መጀመሩን ከማሳወቁም ባሻገር ኢራን ተከታታይነት ያለው ትንኮሳ እያደረገችብን እስከሆነ ድረስ እርምጃውን እንወስዳለን ብሏል። በገሽም ባንዳር አባስ እና ሲሪክ አካባቢዎች ከፍተኛ ፍንዳታዎች እንደነበሩም የኢራን ሚዲያዎች ዘግበዋል። በሆርሙዝ ሰርጥ የሚያልፍ የትኛውም አይነት መርከብ አይኖርም ያለችው ኢራን ሰርጡ ሙሉ በሙሉ ተዘግቷል በሚል በሚዲያዎቿ በኩል መረጃዎችን እያወጣች ነው። የአሜሪካ የቀጠናው እዝ ግን የንግድ መርከቦች አሁንም በሆርሙዝ እያለፉ ነው ሲል መግለጫ ሰጥቷል። ፕሬዚዳንት ትራምፕ 49 ቶማሃውክ ሚሳኤሎችን አሜሪካ እንደተጠቀመችም አሳውቀዋል። የተወሰኑት ሚሳኤሎች እስከ ቴህራን 40 ኪሎ ሜትር ቀርበው ጥቃት ማድረሳቸውንም እወቁልን ብለዋል። የአሜሪካ ጀቶች በኢራን የአየር ክልል ስር ሲንቀሳቀሱ ነበር። የራዳር ስርዓቶችን የአየር መከላከያ ስርዓቶችንና ወታደራዊ መግባቢያዎችን ኢላማ አድርገናል ብለዋል። በሌላ በኩል ትራምፕ የኢራን ፖለቲከኞች ጥቃቱ ይቁም ብለው ደውለውልኛል ብለዋል። ትራምፕ ይህን ቢሉም ኢራን ፈጽሞ አላልኩም በሚል ውድቅ አድርገዋለች። አይአርሲጂ እንዳስታወቀው የኤሮስፔስና የባህር ኃይሉ 2 ዙር ተጨማሪ የጥቃት ማዕበል በአሜሪካ የመካከለኛው ምስራቅ ኃይሎች ላይ አድርሷል። በ18 ኢላማዎች የአሜሪካን ኃይሎች በሚያስተናግዱ የጦር ሰፈሮች ጥቃት ኢራን ማድረሷ ተዘግቧል። አሜሪካ የዛሬውን ዘመቻም ማጠናቀቋንም ገልጻለች። ከ1.2 ሚሊዮን በላይ ሰዎች በአንድ የቅዳሴ ስነ ስርዓት ላይ መታደማቸው ተገለጸም። ከ1.2 ሚሊዮን በላይ ሰዎች የተሰበሰቡበት የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ታሪካዊ የቅዳሴ ስነ ስርዓት በስፔን ማድሪድ መካሄዱ ተገለጸም። በዚህ ወቅት የሰው ልጅ ክብርን ማክበርና ማስጠበቅ የሰላም መሰረት መሆኑን ሊቀ ጳጳሱ አስገንዝበዋል። ይህንኑ መርሃ ግብር ከስፔን ከተሞችና ከተለያዩ ሀገራት ጭምር የተሰበሰቡ ከ1.2 ሚሊዮን በላይ ሰዎች በስፍራው ላይ መገኘታቸው ተገልጿል። ርዕሰ ሊቃነ ጳጳሱ ወደ አደባባዩ ሲገቡ ሊቀ ጳጳሱ ለዘላለም ይኑሩ በሚል መፈክር የደስታ ድምጾች ባንዲራዎችን በማውለብለብና የአበባ ቅጠሎችን በመበተን አቀባበል አድርገውላቸዋል ነው የተባለው። ርዕሰ ሊቃነ ጳጳስ ሊዮ 14ኛ በሰጡት መንፈሳዊ ስብከት እውነተኛ እምነት በተግባር መገለጥ እንዳለበት አጽንኦት ሰጥተዋል። እግዚአብሔር ካላቸውና
ከተደላደሉት ጋር ሳይሆን ከድሆች፣ ከተጨነቁት፣ ከብቸኞችና ማህበረሰብ ከረሳቸው የተገለሉ ወገኖች ጋር ነው ያሉት ቅዱስነታቸው አማኞች እምነታቸውን ለተረሱ ወገኖች ድጋፍና እገዛ በማድረግ እንዲያሳዩ ጥሪ አቅርበዋል። በተጨማሪም የሰው ልጅ ክብር ማስከበርና ማስጠበቅ የሰላም መሰረት መሆኑን የገለጹት ሊቀ ጳጳሱ የዓለም የፖለቲካ መሪዎች ማህበረሰቡን ወደ መከፋፈልና ወደ ጥላቻ ከሚመሩ ማናቸውም ድርጊቶችና ንግግሮች እንዲቆጠቡ በጥብቅ አሳስበዋል። ርዕሰ ሊቃነ ጳጳሱ በቀጣይ ቀናት ወደ ባርሴሎናና ካናሪ ደሴቶች እንደሚጓዙና መሰል ስነ ስርዓቶች እንደሚካሄዱ ተጠቁሟል። አዲሱ የመኪና ታርጋ ዋጋ አነጋጋሪ ሆኗል። አዲሱ ታርጋ ከዛሬ ጀምሮ እየተሰጠ ሲሆን በቪየና ኮንቬንሽን መሰረት ለኢትዮጵያ የተሰጠውን ዓለም አቀፍ የኢቲኤች ኮድ ያካተተው አዲሱ የተሽከርካሪ ሰሌዳ በአዲስ አበባ ከተማ አስተዳደር ዛሬ በይፋ መሰጠት መጀመሩ ተገለጸ። የተለያዩ ምንጮች እንደሚገልጹት በአዲስ አበባ ከተማ አዲሱ የተሽከርካሪዎች መለያ ሰሌዳ ወይም ታርጋ ዋጋ ዛሬ በአዲስ አበባ ከዚህ ቀደም ለተመዘገቡና አዲስ መኪና ለገዙ ተገልጋዮች አዲሱ ታርጋ መሰጠት ጀምሯል። ቲግቫህ ኢትዮጵያ ተመልክቼዋለሁ ያለው የአዲሱ ታርጋ ታሪፍ የነዳጅ የፊትና የኋላ ታርጋዎችን ጨምሮ እንዲሁም የኤሌክትሪክና የተፈጥሮ ጋዝ ተሽከርካሪዎች ታሪፍ በየደረጃው በዝርዝር ቀርቧል። በዚህም መሰረት የከተማና የሀገር አቋራጭ አውቶቡሶች፣ የአካል ጉዳተኞች ተሽከርካሪዎች፣ የመንግስት ተሽከርካሪዎች፣ ባለሶስት እግር ተሽከርካሪዎች ወይም ባጃጆች የሰሌዳ ዋጋ ለነዳጅ 9400 ብር ሲሆን ለኤሌክትሪክና ተፈጥሮ ጋዝ ደግሞ 7100 ብር ሆኖ ታሪፍ ወጥቶለታል። ለህዝብ ታክሲ ትራንስፖርት ለነዳጅ 11700 ብር፣ ለኤሌክትሪክ ደግሞ 9400 ብር ክፍያ ተቆርጦለታል። በከፍተኛ ዋጋ ተመን የተመደቡት የግል መገልገያ፣ የንግድ፣ የዲፕሎማቶች፣ የእርዳታ ድርጅቶች፣ ዓለም አቀፍና አህጉር አቀፍ ድርጅቶች እንዲሁም የልዩ ተንቀሳቃሽ ተሽከርካሪዎች ሰሌዳዎች ሲሆኑ ለእነዚህ ዘርፎች ለነዳጅ ታርጋ ዋጋ 56000 ብር፣ ለኤሌክትሪክና ተፈጥሮ ጋዝ ታርጋ ዋጋ ደግሞ 44500 ብር ተቆርጦለታል። በተጨማሪም የድንበር ተሻጋሪ የጭነት ትራንስፖርት ተሽከርካሪዎች የነዳጅ ሰሌዳ ዋጋ 28500 ብር፣ የኤሌክትሪክ ሰሌዳ 15200 ብር ታሪፍ ወጥቶላቸዋል። ዝቅተኛ የዋጋ ተመን የተቆረጠለት ለባለ ሁለት እግር ወይም ሞተር ሳይክል ተሽከርካሪዎች ሲሆን ዋጋውም ለነዳጅ 4700 ብር እንዲሁም ለኤሌክትሪክ 3550 ብር መሆኑን ቲግቫህ ኢትዮጵያ ዘግቧል። ውድ ቤተሰቦቻችን ሰብስክራይብ እንዲሁም ላይክና ሼር ማድረጋችሁን አትዘንጉ። አብራችሁን ስለቆያችሁ ከልብ እናመሰግናለን። ጤና ይስጥልን።